ሁላችንም የእግዚአብሔርን ቃል ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን ክፍል እናነብና ጥቂት ደቂቃ እናገራለሁ የእግዚአብሔርን ቃል ሐሳብ። በጌታ በኢየሱስ ስም አነባዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 1 በክርስቶስ ኢየሱስ በተገባው የሕይወት ተስፋ መሰረት በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወዳጁ ልጄ ለጢሞቴዎስ ጸጋ ምሕረትና ሰላም ከእግዚአብሔር አብ ከጌታችንም ከኢየሱስ ክርስቶስ ይሁን። ቁጥር 8 እንግዲህ ስለ ጌታችን ለመመስከር ወይም የእሱ እስረኛ በሆንኩት በእኔ አትፈር፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል ከእኔ ጋር መከራን ተቀበል። ቁጥር 9 እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱሱም ሕይወት የጠራን እርሱ ነው። ይህ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ሞትን ደምስሶ በወንጌል አማካኝነት ሕይወትንና ኢሟቲነትን ወደ ብርሃን ባወጣው በመድኃኒታችን በኢየሱስ ክርስቶስ መምጣት ተገልጧል። ክብር ለኢየሱስ ይሁን። እንግዲህ ብዙዎቻችን እንደምናውቀው ጳውሎስ የጻፋቸው ሶስቱ የምጋቤ መጽሐፍት የሚባሉት መጽሐፍት ምጋቤ ስለ ይሄ ፓስቶሪያል ሊደርሺፕ በጣም ያወራባቸው መጽሐፍቶች መካከል ጢሞቴዎስና ቲቶ ነው። አይ ቲንክ አይደል አንደኛና ሁለተኛ ጢሞቴዎስ ከዛ በኋላ ቲቶ ነው። ግን ጢሞቴዎስን አንደኛ ጢሞቴዎስ ላይም በመታዩበት ጊዜ ጳውሎስ ልጄ ነው የሚለው፣ ልጄ ጢሞቴዎስ ነው የሚለው። ማለት በመንፈሳዊ ነገር ልጄ፣ በመንፈሳዊ ሕይወት ልጄ ነው ይላል ጳውሎስ በድፍረት መንፈሳዊ ልጄ ለሆነው ለጢሞቴዎስ እያለ ነው ሁለቱንም ደብዳቤዎች የሚጽፈው። አሁንም ስናነብ እንደሰማችሁት ማለት ነው። ይሄ ጢሞቴዎስ የሚባለው ሰው ሐዋርያት ሥራ ላይ በመታነቡበት ጊዜ ምዕራፍ 14 አካባቢ ሊስጥራን እና ደርቤ እነ ጳውሎስ ወንጌልን ይዘው በሚሽን ጉዟቸው ውስጥ ሲሄዱ ሊስጥራን የምትባል ከተማ ገቡ። የሚገርማችሁ ነገር ይሄ ጳውሎስ በምድር ላይ ለመጀመሪያ ጊዜ አምልኮ እኔ አይገባኝም ልመለክ አይገባም ሲል ትመለካታለህ ተብሎ በድንጋይ የተወገረ የመጀመሪያው ሰው ጳውሎስ ነው። በሊስጥራንና በደርቤና ጳውሎስ ሲመጡ ኮምፕሊትሊ የጨለመ የአሕዛብ ግዛት ነው። ያ አካባቢ ገቡ፣ ወንጌልን ሰበኩ። እንግዲህ ጳውሎስ ታውቃላችሁ አይደለ? ካወራ የሚያወራው ስለ ኢየሱስ ክርስቶስ ወንጌል ነው። ለጢሞቴዎስ ሲጽፍለት ምንድን ነው የሚለው? የወንጌል ሰባኪነትን ስራ አድርግ ይለዋል። ሌላ ቦታ ላይ ደግሞ ምን ብሎ ይናገረዋል? በጊዜውም ያለ ጊዜውም አይደለ? ይህን ወንጌል ስበክ። ምን ማለት ነው? ያለ ጊዜው የሚባል ነገር አለ እንዴ ወንጌል ውስጥ ብላችሁ ከጠየቃችሁ ጳውሎስ ለማለት እየፈለገ ያለው ምንድን ነው? ከተናገርክ፣ አወራ ከተባለ፣ ተናገረ ከተባለ ስለ ወንጌል ብቻ የምትናገር ሰው ሁን ነው። በጌታ በኢየሱስ ስም ይሁንልን። ካወራን ስለ ወንጌል እስቲ አንዳንድ ሰዎች ይፍሩን፣ አንዳንድ ቦታ ሊወስዱን። አንዳንድ ሰው ታውቃላችሁ ይፈሩታል ጓደኞቹ ሄዶ ወንጌል ሰብኮ ነገር እንዳያበላሽባቸው። አንዳንድ ቦታ ይዘውት አይሄዱም። ይሄ ልጅ ይዘነው ከሄድን ይሄድና ደግሞ ኢየሱስ የሚባል ምናምን ይላል። ኦፊስ ሄዶ ወንጌል የሚሰብክ ሰው አለ። ዘበኛው ጋር ቆሞ ባንክ ሊገባ ወንጌል የሚሰብክ፣ ኤቲኤም ጋር አብሮ ለቆሞ ሰው ወንጌል የሚሰብክ ሰው አለ። እግዚአብሔር እንደዛ ነው። እኔ ሰሞኑን በጣም እየጸለይን ያለ ነው ቲም ላይ ምንድነው? ካወራን ስለ ወንጌል፣ ከተናገርን ስለ ኢየሱስ፣ ሰው ካወቀን ከኢየሱስ ጋር፣ ሰው ከተረዳን የኢየሱስ ብሎ ይወቀን። ምንም ሳንናገር ምንም ሳንሆን የምናልፍበት ዘመን ያብቃ። ይሄ የመዳኔ ደስታ የሚለው ፕሮግራም ሲዘጋጅ የሆነ ህዝብ ተሰብስቦ ዘምሮ አምልኮ ምርጥ ሙዚቃ ተከራይተን የሆነ ነገር ሆኖ ኤቢሳ የሚባል ሰው መጥቶ እዚህ ጋር ሰብኮ ምናምን ሆኖ የስ ደስ ይላል ብለን እንድንወጣ አይደለም። የመዳን ደስታ ጉዳይ ሲጀመር ያ አይደለም። በዋናነት ሰለብሬት እናደርጋለን። ማለዳ ስንነሳ እንደሰታለን፣ በቀትር እንደሰታለን። የደስታችን መሰረት እሱ ነው። አዎ፣ ነገር ግን ይሄ ደስታ ጳውሎስ የሚባለውን ሰው በድንጋይ ተወግሮ ሞቷል ተብሎ ከከተማ ውጪ ተጥሎ ያለውን ጳውሎስ ሞቷል፣ አብቅቶለታል፣ የድንጋይ ክምር ሆኗል ተብሎ ተጥሎ ተኪሎ ጳውሎስ ይላል አይደለ? በሊስጥራን እኮ ነው አይደለ?
በድንጋይ ወገሩት። ትመለካታለህ ብሎት እኮ ትመለካለህ፣ እኛ ልንመለክ አይገባንም ብለው ልብሳቸውን ሲቀዱ አይሁድ ከአንጾኪያ መጡና አስነሱባቸው ራሳቸውን ህዝቦቹ። ልክ ሲያስነሱባቸው ጳውሎስን ከከተማ አውጥተው በድንጋይ ወገሩት። እኔ የሚገርመኝ ነገር እዛ ስፍራ ላይ ጳውሎስና በርናባስ ነበሩ። ሄርሜንና ዲያ ብለው ያወጡላቸው ስም፣ የአማልክቶቻቸው ስም። ግን የወገራው ሰዓት በርናባስ የት እንደሄደ እኔ አላቅም። ጳውሎስ ብቻውን ነበር የተወገረው። ጳውሎስና በርናባስ ነበሩ። ጳውሎስ ብቻውን በድንጋይ ተወገረ፣ ሞተ ተብሎ ሲመለሱ ቀጣይ ላይ ተመለሰና ይላል በልስጥራን የነበሩትን ሰዎች ያበረታታል። ሞቷል ተብሏል። ምንድነው ጳውሎስን ኢነርጂ የሚሆነው? ምንድነው ሞቷል ተብሎ በድንጋይ ተወግሮ ተደብድቦ ተቀጥቅጦ? አሁን ይሄንን መልእክት በሚጽፍለት ጊዜ ሁለተኛውን የጢሞቴዎስ መልእክት የመጨረሻው የጳውሎስ ደብዳቤ ነው። አንደርግራውንድ እስር ቤት ውስጥ ነው የታሰረው ጳውሎስ በዚህ ሰዓት። አንደርግራውንድ እስር ቤት ብቻ መታሰር አይደለም። ሁለተኛ ጢሞቴዎስን በመታነቡበት ጊዜ ጳውሎስ የት እንደታሰረ እንኳን ሰዎች እንዳይጠይቁት ለማንም አልተነገረም ነበር። ሁለት የሆኑ ሰዎችን ስም ይጠራና እነሱ ፈልገው አገኙኝ ይላል። የት ነው ጳውሎስ? የት ነው ተብሎ የማይገኝበት ቦታ ነው ያሰሩት። የመጨረሻ ጊዜው ላይ ነው ጳውሎስ ያለው። እንዲህ ይላል ግን ጳውሎስ፣ ኧረ ኢየሱስ ጌታ ነው። ለልጁ ደብዳቤ ይጽፍለታል። ከእስር ቤት ውጪ ያለውን ጢሞቴዎስን ይመግበዋል ጳውሎስ። ከእስር ቤት ውጪ ያገለገለ ያለው ጢሞቴዎስ ከጳውሎስ ሜንቶርሺፕ ይቀበላል። ይጽፍለታል። ምን ብሎ? ልጄ ነህ ይለዋል። ከዛስ በእኔ ይላል እና ደግሞ በእኔ በክርስቶስ እስረኛ በወንጉት በእኔና በወንጌል ምስክርነት አትፈር። ሊያሳፍር ሊሞክር ይችላል። አሁን ስፔሻሊ ጳውሎስ በወንጌል ከማፈር ጋር አያይዞታል የራሱን ነገር አይደለ? ጳውሎስ ዘመዴ ነው ብለን ለመጠየቅ የሚያሳፍር ሲቹዌሽን ውስጥ ነበር የነበረው ጳውሎስ በዚህ ሰዓት። ሄደ ልጠይቀው ሼም ነው። ጳውሎስ አንደርግራውንድ እስር ቤት ውስጥ ነው ያለው። በሰንሰለት ታስሯል። ጠባብ ክፍል ውስጥ ነው ያለው። ምንም የሚመች ነገር የለም። ይበርደኛል ይለዋል አይደለ? ልብስ ይዘልኛል ይለዋል። ባይ ደስ ይለኛል ይለዋል። ናፍቆታል ጢሞቴዎስን ለማየት። ግን እንዲህ ይላል ጳውሎስ በጌታ በኢየሱስ ክርስቶስ ከላይ ይመጣና ይነግረዋል። በትጋት አገልግል፣ በምናምን አገልግል ይለዋል። ከዛ መከራን ከኔ ጋር እንደ ክርስቶስ ኃይል መሰረት ከኔ ጋር ተቀበል ይለዋል። ከኔ ጋር መከራን የምትቀበልበት ምክንያት አንድ ነው። ቁጥር 9 ምን ይላል? እኛ ስላደረግነው ሳይሆን ለመከራው ኢነርጂክ ምንድነው? ስትደበደብ ስትወቀጥ ሐቅም ይሆነ ጳውሎስን በጣም ስለምትወደው ጳውሎስ በጣም የቅርብ ዘመድ ስለሆነ ነው አይደለም። መከራን የምትቀበልበት ኢነርጂ አንድ ነው። እሱን ነው ማወራው ዛሬ። መከራን የምትቀበልበት ኢነርጂ አንተም አንድ እንዲሆን ነው የምፈልገው ጢሞቴዎስ ሆይ። እኔ የምቀበልበት ምክንያትም አንድ ነው። ምንድነው ጳውሎስን እንዲህ የሚያደርገው? ያሟልድ የሚያስብለኝ ነገር አንድ ነው። አንተም ጋር አንድ እንዲሆን ነው የምፈልገው። የድሮ ትርጉም ምን ይላል መሰላችሁ? በቅዱስ አጠራሩ የጠራ። ለምንድነው እንዲህ መከራ የምትቀበለው? ማወራው ሐሳብ ላይ ነው። በቅዱስ አጠራሩ ስለጠራኝ። ያው ወደ ቅዱስ ሕይወት የጠራ ነው አይደል የሚለኝው? የድሮ ትርጉም በቅዱስ አጠራሩ he called us with the holy calling ነው የሚለው። ሆሊ የሆነ ኮሊንግ ነው። እኔ የሚገርመኝ ያለ ነው ጳውሎስ ከመጥራቱ በላይ አጠራሩ ይገርመኛል። እግዚአብሔር አምላክ ሰማይ ቁጭ ብሎ የሰዎችን ልጆች ቃል በቃል ልክ እንደ ነጎድጓድ ድምጽ ኑ እወዳችኋለሁ ማለት ይችል ነበር። እግዚአብሔር ታውቃላችሁ አይደል? ቃል በቃል ተናግሯል። ድምጽ ከሰማይ መጥቷል። ኢየሱስ ልክ ሲጠመቅ ድምጽ ልክ መብረቅ እንደምሰማው ልክ ይሄ ማይክ የኔን ድምጽ እንደምሰሙት ሁሉ ድምጽ ሊትራል ድምጽ ከሰማይ መጣ። ሰዎች እንደውም ነጎድጓድ መሰላቸው ይላል። ሊትራል ድምጽ ማምጣት ይችላል እግዚአብሔር። የድምጽ ማጉያ ችግር የለበትም። ኑ ሲል እግዚአብሔር ታዲያ እንዴት ነው? እሱን ነው ማወራው ዛሬ በእናታችሁ። አጠራሩ ነው የሚለየው። አጠራሩ ቅዱስ ነው። እግዚአብሔር ልክ መጥራት ሲፈልግ የመረጠው መንገድ ቅዱስ አጠራር።
የተለየ አጠራር ማንም ኢሚቴት አድርጎ ኮፒ ሊያደርገው የማይችለው አጠራር የእግዚአብሔር ቃል ሮሜ ምዕራፍ 5 ቁጥር 8 ላይ ምንድነው የሚለው ገና በደለኞች ሳለ ክርስቶስ ስለኛ ሞተ ይልና ይህ እግዚአብሔር ለኛ ያለውን የማንም ፍቅር የራሱን ፍቅር ማንም ኮፒ አድርጎ ጌታ ኢየሱስ ክርስቶስ እንደወደደኝ እኔ ሊወደኝ አይችልም የራሱ ነው ፍቅሩ የራሱ ነው አጠራሩ ሆሊ ነው አጠራሩ ይሄንን ሳስብ በጣም ወደ ውስጥ የሚመጣው በጣም አጭር ደቂቃ ነው የምናገረው እውነቴን ነው የምላችሁ በጣም ወደ ውስጥ የሚመጣው ሰው ማመሰላችሁ ሁለተኛ ሳሙኤል ምዕራፍ 9 ላይ ያለ ሜምፊቦስቴ የሚባል በጌታ በኢየሱስ ሜምፊቦስቴ ሽባ ነው ይላል አይደል እግዚአብሔር ቃል ሽባ ነው የንጉስ የልጅ ልጅ ነበረ ሳኦል ንጉስ በነበረ ጊዜ ሜምፊቦስቴ የዮናታን ልጅ ስለሆነ የንጉስ የልጅ ልጅ ስታተስ ላይ ያለ ሰው ነው አንድ ቀን ዳዊት ፍሮም ኖዌር ተነሳ ፍሮም ኖዌር ምንም እንዲህ ነው እንደዛ ነው በማይባል መልኩ አንድ ቀን ድንገት ተነሳ ዳዊት ከሳኦል ቤት አለ ስለ ዮናታን ስል ቸርነት የማደርግለት አንድ ሰው ከቀረ ፈልጉልኝ ልክ እንደዛ ሆኖ እግዚአብሔር እኛን ይወደደን ልክ እንደዛ ሆኖ እግዚአብሔር እኛን ይጠራል አንዴ ተነሳ እኛ ባልተፈጠርንበት ምድር ሚለው ሆነ የነበረው ከዘላለም ዘመናት በፊት ኤቢሳ በሌለበት ኤቢሳ ባልተወለደበት ኤቢሳ ባልተፈጠረበት እናት አባቱ ባልተፈጠሩበት አዳም ባልተፈጠረበት ከዘላለም ዘመናት በፊት ያኔ ይሄ ኮሊንግ በኢየሱስ በክርስቶስ ኢየሱስ በኩል አይደለ ተሰጠ ምን ማለት ነው በክርስቶስ ኢየሱስ ካለ መጽሐፍ ቅዱስ ኢተርናል የሆነውን ኢየሱስ እየገለጸው ነው እግዚአብሔር በዘላለም አጀንዳ ውስጥ እኔን አድኖኛል በዘላለም አጀንዳ ውስጥ ያለቀ ጉዳይ ነው ከዛ በኋላስ አሁን ደግሞ በኢየሱስ ክርስቶስ ተገልጧል ይላል አይደል አያችሁ ክራይስት ኢንካርኔት ሲያደርግ እግዚአብሔር ልክ ሰው ሲሆን በኢየሱስ ክርስቶስ በኩል ተገለጠ ሜምፊቦስቴ አንድ ቀን ፍሮም ኖዌር ከንጉስ ቤተ መንግስት ጥሪ መጣ የሚኖረው ሎዶባር የተባለ የቆሻሻ መጣያ የሆነ ባዶ የሆነ ቫኪዩም የሆነ አላማ የሌለው ህይወት ማያምር ህይወት ማይሰምር ህይወት ወዲም ወደዛም ብታገላብጡት ከመጥፋት ውጪ ምኑም የማያምር ምኑም ደስ የማይል ህይወት እየመራ የሆነ ታይም ላይ ግን የንጉስ የልጅ ልጅ የነበረ ሰው ነው የሚገርማችሁ ነገር ሜምፊቦስቴ ለሽባነቱ ኮንትሪቢዩት ያደረገው አንድም ጥፋት የለም ሜምፊቦስቴ ሽባነቱ የተከሰተው ከዳዊት ጦር ሞግዚቱ ይዛ ስትሸሽ ወድቆ ሽባ ሆነ ሕፃን ነው እንግዲህ እግዚአብሔር ቃል ሲናገር እንዲህ ይላል በጣም እኮ ነው የሚገርመው አዳም እዛ ሲወድቅ ሁላችንንም በጉልበቱ ይዞ ወደቀ ይላል ኤቢሳ ሲፈጠር ሲወለድ ኢኖሰንት የሆነው የሚያለቅሰው ሕፃን የዘር ሐረግ የአዳምን ኃጢአት ይዞ ነው የሚወለደው ምንም በማያውቀው ልክ እንደ ሜምፊቦስቴ ምንም በማያውቀው ጣጣ ጦርነት አያውቅ ኢኖሰንት የሆነ ሕፃን ነው ግን የሆነ ታይም ላይ ከጦርነት ሲሸሽ ወደቀ ሽባ ሆኖ ብቻ አልቀረም ሞቱ ወንድ አባቱና አያቱ ሞቱ በአንድ ቀን የሚገርማችሁ ነገር የእግዚአብሔር ቃል ሳሙኤል መጽሐፍን በመታነቡበት ጊዜ ረጅም ዓመት በዳዊት ቤትና በሳኦል ቤት መካከል ጦርነት ነበር ይላል እያደነ ነው የሚገለው ከዚህ በፊት የሳኦልን ቤት ዳዊት ልክ ሲያገኝ ይገለዋል የሳኦል ቤት ሰውና የዳዊት ቤት ሰው ፊት ለፊት ከተገናኙ አንዱ ሞቶ አንድ ብቻ ነው የሚወጣው ከመካከላቸው አንድ ቀን ግን ያው ዘሴም ዳዊት በኢየሱስ ክርስቶስ ያው ዘሴም ከዚህ በፊት የነሱን ዘር ማንዘር ገሎ የጨረሰ ዳዊት እንዲህ አለ ስለ ዮናታን ስለ ሰውየው አይደለም ስለ ሜምፊቦስቴ አይደለም ሜምፊቦስቴ ጸባዩ አሪፍ ነው አይደለም መልኩ ያምራል አይደለም ይመራ አይ ዶንት ኬር አሪፍ ይሁን አይሁን አይ ዶንት ኬር ጸባዩ ምርጥ ይሁን አይሁን አይ ዶንት ኬር ከዚህ በኋላ ይበድለኝ ይሁን አይ ዶንት ኬር ስለ ዮናታን ስል ነው ማደርግለታል ስለ ዮናታን ስል ቸርነት የማደርግለት ሰው ሲባል አንድ ሜምፊቦስቴ ብቻ ነበር የቀረው ተጠራ
ከዚህ በፊት የሚያቀው የዳዊት ሰዎች ኮቴ የሳኦልን ቤት ሊያጠፋ ሊገል ሊያርድ የሚመጣ የዳዊት ቤት ኮቴ ነው። ዛሬ የመጣው የዳዊት ቤት ኮቴ የምስራች የሚይዝ ነው። ዛሬ የመጣው የዳዊት ቤት ኮቴ የሚያድን ነው። ዛሬ የመጣው የዳዊት ቤት ኮቴ ሰፈር የሚቀይር ነው። መጣ ሜምፊቦስቴ አቤት ትፈልጋለህ ቤተ መንግስት? ወይኔ ጠፋው ተደብቄ ቆሻሻ ውስጥ ብቀመጥም ያዘኝ። ኖ ናና ንጉሱ ይፈልጋል። የሚገርማችሁ ነገር ንጉሱ አልነገረም ለመልእክተኞቹ። ለሱ ቸርነት አደርግለታለሁ ነው ያለ እንጂ ምን እንደሚያደርግለት አያውቅም። ሄዱ መልእክተኞቹ። አቴንሽናችሁ ከኔ ጋር ይሁን። ሄዱ መልእክተኞቹ። ከዛስ መጣ ሜምፊቦስቴ በንጉሱ ፊት ቀረበ። እንዲህ አለ ዳዊት ሜምፊቦስቴ ሆይ አትፍራ። የመጀመሪያ የዳዊት ስፒች እንዲህ ነው፣ ሜምፊቦስቴ አትፍራ። ምክንያቱም የጠራው አጠራር የሚያስፈራ እንደሆነ አውቃለሁ። ከዚህ በፊት ማንንም ጠርቼ ምሬ አላውቅም ከናንተ ቤተሰብ። ከአዛም መካከል እግዚአብሔር ጋር ተጠግቶ የተረፈ የለም። እግዚአብሔር ጋር መጥቶ የተረፈ የለም። የሚገርማችሁ ነገር እግዚአብሔር ቃል ሲናገር ምዕራፍ 26 አካባቢ ዘጸአት ላይ በመታዩበት ጊዜ አሮንና የሕዝቡ ሽማግሌዎች ወጡ ይላል ወደ ተራራ። ከዛ የእስራኤልንም አምላክ አዩ ይላል። የእስራኤልን አምላክ አዩና ሲወርዱ ምኑን አያችሁ? እግዚአብሔር ምን ይመስላል ብለው የጠየቋቸው ይመስለኛል። ከእግሩ በታች ነጭ የሰምፔር ምናምን አለ አሉ። እግዚአብሔርን አየን ብለው ከእግሩ በታች አይተው መጡ። ከእግሩ በታች አይተው ሞትም ብለው የሚፈሩት አይነት አምላክ ነበር። ዛሬ እንዲህ ይላል እግዚአብሔር ቃል ሲናገር ቆሮንቶስ ላይ እኛ ግን በመጋረጃ በማይከደን ፊት አረ ኢየሱስ ጌታ ነው። ይሄ ካልገረመ ምን እንደሚገርማ አላቀም። የልጁን መልክ እንደ መስታወት እያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እስክንመስል ድረስ ከክብር ወደ ሌላ ክብር እንለወጣለን። እኔ የገባውበት ኪዳን የጠራኝ ኮሊንግ እንደዛ አይነት አይደለም። ሜምፊቦስቴ መጣ። ከዛ ከሞተ ውሻ የማንስነን ያለ ይው ውሻ አይደለም ያለው ከሞተ ውሻ እንኳን አንሳለሁ እኔ ማንኝ እኔ ሲል እንዲያለ ዳዊት ስላንተ አይደለም አንተ ምርጥ ነህ ወይ ብዬ አይደለም አንተ አሪፍ ነህ ቁመና ያምራል ወይ ብዬ አይደለም ከዚህ በፊት ከዚህ በኋላ ያለውን አሪፍ ካራክተርንም አይቼ አይደለም አይ ዶንት ኬር ስላንተ ካራክተር የኔ ቸርነት የሚመነጨው ከዮናታን ነው። ይው እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ የጸለየው በጣም ብዙ ሰዎችን ኦፌንድ የሚያደርግ ክርስትናን ደግሞ እንዲጣፍጠን የሚያደርግ አንድ ጸሎት አለ። እኔን በወደድክበት ፍቅር እነሱን እንደወደድካቸው ወይኔ ጌታ ሆይ እኔን በወደድክበት ፍቅር እነሱን እንደወደድካቸው ዓለም ያውቅ ዘንድ ጌታ ኢየሱስ ክርስቶስ ተነስቶ መስቀል ላይ እንዲያለ ማይ ጋድ እኔን አብ እንደወደደኝ ኤቢሳን ይወደዋል። አሜን በሉ በእናታችሁ። ይሳካላል ብለህ እኮ ምንም አታመጣም፣ ምንም አይመጣም። ሀብታም ብትሆን ምንም አይመጣም። እያወራው ያለው ስለ ሆሊ ኮሊንግ ከሰማይ የመጣ ጥሪ ሲጠጉት ተራራ እግዚአብሔር የሚገለጥበትን ተራራ የነካ ሰውም እንስሳም የሚገድል እግዚአብሔር እኮ ዘ ሴም እግዚአብሔር ዛሬ እንዲህ አለ ስለ ኢየሱስ ክርስቶስ ስል ላንተ ቸርነት አደርግልህ ጠራው። ከዛ በኋላ እንዲህ አለው ከንጉስ ቤት ትበላለህ። እርሻን ሲማ የሚባል አይደል ያ ሰው ያርስላል ወደ ጎተራ የሚገባ አንተ ግን ከንጉስ ልጆች እንዳንዱ ትቆጠራለህ። የሚገርማችሁ ነገር ሜምፊቦስቴ ሳኦል በሕይወት የነበረ ጊዜ የንጉስ የልጅ ልጅ ነው። ዳዊት ሲያመጣው የንጉስ ልጅ ነው የሆነ። ይኸው ብዙ ሰዎች የሚስቱትን ነገር ልንገራችሁ። አዳም የነበረበት ክብር ጋር አይደለም ኢየሱስ የመለሰኝ እኔ። አዳም በኤደን ገነት ሲመላለስ የእግዚአብሔር ልጅ አልነበረም። መንፈስ ቅዱስ በውስጡ የለም። በልጁ ልጆች አደረገ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ አረ በእናታችሁ አሜን በሉ ባካ ሆሊ ኮሊንግ ቅዱስ አጠራር ሊደገም የማይችል አጠራር ማንም ኢሚቴት የማያደርገው አጠራር። ከዛ በኋላ ስሩ ቤዛነት ነው ያንን አጠራር የፈጸመው ኢየሱስ። ይሄን እናገርና ጨርሳለሁ። ያንን አጠራር ኢየሱስ ቤዛነት በሚባል መንገድ
ይሁን ዝማሬ ቅድም የሰማነው ቁም ነገር የሚለው መዝሙር ላይ ስለ ቤዛነት ይናገራል አይደለ? ኢየሱስ የጠራን በሆሊ ኮሊንግ ነው ስሩ የጠራን በቅዱስ አጠራር ነው በምን በኩል ሲባል በቤዛነት በኩል ነው ወዩ ቤዛነት የሚባል ስለ ቤዛነት መጽሐፈ ሩትን ያነበበ ሰው በጣም ይገባዋል አንድ ሰው ሊቤዥ የሚችለው በሶስት መሰረታዊ ፕሪኮንዲሽንስ ነው አንደኛ የቅርብ ዘመድ መሆን አለበት ሁለተኛ ለመቤዠት አቅም ሊኖረው ይገባል ምን እንደሚታቀላ ስለ ቦዔዝ ሲናገር ቦዔዝ የሚባል ኃያል ሰው ነበር ነው የሚለው ቦዔዝ ማይቲ ነው አቤት ኢየሱስ ይችላል ስንል እኮ ሽባ ማዘልን አይደለም ኢየሱስ ይችላል ስንል አንካሳ ማንሳትን አይደለም የሞተ መቀስቀስን አይደለም የሞተማ መቀስቀሱን የኤልሳ አጽም አንስቷል አጽም ኤልሳ ሞቶ የኤልሳ አጽም የሞት አስነስቷል ቢዲሉስ አይደለም ኢየሱስ መቻሉ ጥጉ ምን ድረስ መሰለ እኔን ወደ ቅድስተ ቅዱሳን ይዞኝ ገባ ይችላል ኢየሱስ በሉ እስቲ ኢየሱስ ይችላል በሉ ባካችሁ በዚህ ሜንታሊቲ ነው ኢየሱስ ይችላል ምንለው ከዛ በኋላ ቤዛነት የሚባለው ሐሳብ እነዚህ ሶስት ነገሮች ያሟላል ስለ ቤዛነት ልናገር አንደኛው የቅርብ ዝምድና ነው የቅርብ ዝምድና ጌታ ኢየሱስ ክርስቶስ ቤዛነት የሚባለውን ፓስ ሲጠቀም የመጀመሪያ ያለፈበት ፕሮሲጀር የቅርብ ዝምድና ይባላል የቅርብ ዘመድ ለመሆን ዕብራውያን ምዕራፍ 1 ይናገራል አይደለ በመልክ በመናመን የአብርሃምን ዘር መሰለ እንጂ መላእክትን አይደለም ልጁ በብዙ ወንድሞች መካከል ምን ይሆን ዘንድ በኩር ይሆን ዘንድ ወንድሞች የሌላቸው ምን አላለባቸው ወንድም ሆነ መጣ ነው እንዴት ነው ወንድም የሆነው ታስተውሳላችሁ ጌታ ኢየሱስ ክርስቶስ ሲወለድ ጌታ ኢየሱስ ክርስቶስ በይሁዳ ቤተልሔም ተወልዶ እረኞቹ ኖርማል ሰርክላቸውን እያካሄዱ እየወጡ እየገቡ እየዋሉ እያደሩ ያለ አንድ ቀን የሰማይ መልአክ መጣ ሆሊ ኮሊንግ እስቲ ቅዱስ አጠራር በሉ ባካችሁ ሆሊ ኮሊንግ ቅዱስ የሆነ አጠራር የሚገርማችሁ ነገር ጥሪውን በመልአክ አይደለም የላከው በልጁ ጥሪው የሰማይ ጥሪ የመጣው ጌታ ኢየሱስ ክርስቶስን ዕብራውያን ሲገልጸው ምን መሰላችሁ የሚለው የእምነታችን ጀማሪና ሐዋርያ ማለት ሴንት ዊዝ ኮሚሽን አፖስቶሎስ የሚለው ቃል ሴንት ዊዝ ኮሚሽን ባለው የሆነ ይሄን አድርግ ተብሎ የተላከ ሰው ማለት ነው ኢየሱስ አለ የዕብራውያን ጻፊ የእምነታችን ጀማሪም ነው ሐዋርያም ነው ምን ይዞ መጣ ሰማያዊ ጥሪ ይዞ መጣ ከዛ በኋላስ በጌታ በኢየሱስ ክርስቶስ መልአኩ ሲያበራ እረኞቹ እንዲህ አይነት ነገር አይተው አያውቁም እዛ ክፍል ላይ ሉቃስ ምዕራፍ 1 ምዕራፍ 2 ምዕራፍ 3 በመታነቡበት ጊዜ ሙሉ ስታዩ መልአክ ሶስት አፒር አድርጓል ሶስቱም ጊዜ አንደኛ ለዘካርያስ ሁለተኛ ለማርያም ሶስተኛ ለነዚህ ሰዎች አፒር አድርጓል ሶስቱንም ልክ አፕሮች ያደርጉ አትፍሩ ነው ያሉት መጀመሪያ አትፍሪ ማርያም ለምን ከዚህ በፊት መልአክና እሱ ተገናኝቶ በሰላም የቀረሰው የለም ዳዊት የእስራኤልን ሕዝብ ባስቆጠረ ጊዜ እግዚአብሔር ተቆጣበትና ጀስት መልአክ ሰይፍ የያዘ መልአክ ቆመ ነው የሚለው ልክ ሰይፍ የያዘ መልአክ ቆሞ የከተማው አጋማሽ ሕዝብ አለቀ መልአክ አይቶ የተረፈ አልነበረም ከዚህ በፊት አትፍሩ እና ሲሉት ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁ ዛሬ አለ ለሕዝብ ሁሉ የሚሆን ምስራች ኖሮ አያውቅም አንዱና ብቸኛው ለጥቁር ለነጩ ለቀይ ለጥቁሩ የሚሆን የምስራች አንድ ነው ኢየሱስ ክርስቶስ ይወዳችኋል አትፍሩ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁ መድኃኒት እሱ ክርስቶስ ጌታ የሆነ ተወልዶላችኋል መላእክቶች ቀኑ መላእክቶች ለኛ አይደለም የተወለደው በጣም ቅዱስ ብንሆንም ቅዱሳን መላእክት ናቸው ቅዱስ ናቸው ካንተማ አንተ እኮ በእነሱ ፊት እንኳን ልቆም እኮ አይገባም በጣም ቅዱስ ናቸው ቅዱሳን መላእክቱ እንዲያሉ ለእናንተ ተወለደላችሁ አይቶ ምን ነው ለኔ በተወለደ አንተ እግዚአብሔር ሰው የሆነለት ብቸኛው ፍጡር ሰው ይባላል ለምን ሆሊ ኮሊንግ ሰማያዊው ጥሪ ቅዱሱ ጥሪ ከዛ በኋላ ስምዖን ያለውን ነገር ልንገራችሁ ማይ ጋድ
ኢየሱስ እወድሃለሁ በሉ እስቲ። ስምዖን እንዲህ አለ። ልክ ኢየሱስ ለጌታ ለመሰጠት ሲያመጡት ተቀበላቸው። መንፈስ ቅዱስ በላዩ የነበረበት ሰው ነበር ይላል። ተቀበላቸውና አየና ለሰው ልጆች ሁሉ ፊት ያዘጋጀው ማዳንህ በሰው ልጆች ሁሉ ፊት። እስራኤላዊ ብራዘር እንዲህ አይነት ንግግር አይናገርም። እግዚአብሔር የእስራኤል አምላክ ነው። እስራኤሎች ስማ፣ አምላክህ እግዚአብሔር አንድ አምላክ ነው ያለው እግዚአብሔር የእስራኤል አምላክ ነው እግዚአብሔር። እንዲህ አለ ኢየሱስን ሲያየው በኢየሱስ ክርስቶስ ሕዝብ ሁሉ ፊት ያዘጋጀውን ማዳንህን ተመልክታለች። አንተ ኢየሱስ ክርስቶስ አዳኝ ብቻ ሳይሆን ማዳን ነው። መዳን ራሱ ኢየሱስ ነው። ድነሃል ወይስ አልዳንግም ሲባል ደረቴን ነፍቼ ድኛለሁ የምለው ለዚህ ነው። አልጠራጠርም መዳኔን፣ ግራ አይገባኝም መዳኔ፣ ኮንፊውዝ አልሆንም ስለ መዳኔ። ድኛለሁ፣ አልቋል፣ ተተለስታይ ብሏል፣ ተፈጽሟል ብሏል። ምንድነው ምክንያቱ? ልጁን ያለው ሕይወት አለው። ኢየሱስ ክርስቶስ ሆሊ ኮሊንጉን እየፈጸመ 33 ዓመት ተኩል ሲያበቃ ተነሳ። አንድ ቀን ሁላችንም ልባችንን የሚነካው የጌቴሴማኒው ታሪክ፣ ቅዱሱ የእግዚአብሔር ልጅ፣ አንዴም ተጨንቆ የማያውቀው እግዚአብሔር ልጅ፣ እግዚአብሔር የሚገርማችሁ ነገር እግዚአብሔርና እሱ ተለያይቶ የማያውቁት የእግዚአብሔር ልጅ ተጨነቀና፣ አይገርምም? እኔ ለፈተና ስተሽን ማሳየውን አይነት ባህሪ ያሳየ ኢየሱስ። ስተሽኑ ያነበባችሁትን ፓርት 10 ታነቡታላችሁ። 10 አሁንም አለ ወይስ ደጋግመህ ታነበዋለህ? ጌታ ኢየሱስ ክርስቶስ አይገርምም? ስለኔ ጉዳይ ተጨንቆ ምንም ባላጠፋ ምንም ባላደረገ 3 ጊዜ ተመላልሶ ጸለየ። የእግዚአብሔር ፍቃድ እኮ ከኢየሱስ ዘንድ ተሰውሮበት አያውቅም። ያኔም አልተሰወረበትም ያውቃል። ከበደው፣ አንተ ከበደው። the holy calling ይሄ ሆሊ ኮሊንግ ኤቢዛን የጠራው ጥሪ ምን አይነት ጥሪ ነው? እግዚአብሔር አብ ልጁን ያስጨነቀበት ጥሪ ነው። አስጨነቀው። እነ ጴጥሮስ ምንም ማድረግ አይችሉም። የሚገርማችሁ ነገር አርፋችሁ ተኝታችኋል ነው ያላችሁ ጌታ ኢየሱስ ማቴዎስ ምዕራፍ 26 ላይ። እስካሁን አርፋችሁ ትጉ ብዬ የተሻለ 3 መርጬ ባመጣ 3ቱም ህልም ብለው ተኝተዋል። ኧረ ተኙ፣ ችግር የለውም። መተኛታችሁ አይደለም ፖይንቱ። እኔ ስለናንተ እጨነቃለሁ። የኔ ጭንቀት ይበቃል። ወሰዱት ኢየሱስን። ኧረ ኢየሱስ ጌታ ነው። ኧረ ኢየሱስ ጌታ ነው። ጌታ ኢየሱስ በሐናና በቀያፋ ፊት ቆመ። ይሄ ሁሉ ምንድነው? the holy calling ቅዱስ አጠራር። ዛሬ በመዳናችን ለምንድነው ሴሌብሬት የምናደርገው? ለምንድነው ማያስቀምጠን? ለምንድነው ሚነቀንቀን? the holy calling በኢየሱስ ክርስቶስም ዛሬ ይበራልናል። ይብራልኝ እኔ ይግባኝ ሆሊ ኮሊንግ። ከዛስ ቀረበ። የሐሰት ምስክሮች ያቀረቡበት። የሚገርማችሁ ነገር ምንም አይነት ማስረጃ አላገኙ። የሐሰት ምስክር መረጃ ሊሆን ይችላል፣ ማስረጃ አላገኙ። ከዛ በኋላ እንዲህ ብሎ ጠየቀው ጌታ ኢየሱስን። ሊቀ ካህኑ እኮ አምልሃለሁ አይደለ? በእግዚአብሔር ስም አምልሃለሁ፣ አንተ ክርስቶስ ነህ ወይ ብሎ ጠየቀው። ሲጠይቀው ኢየሱስ እንዲህ አለ፣ አንተ አልክ ሲል ይላል። ማይ ጉድነስ። ሊቀ ካህኑ ልብሱን ቀደደኝ። የሊቀ ካህናት ልብስ በታሪክ እግዚአብሔር ስትሪክትሊ የሰራው ልብስ ነው። በታሪክ ውስጥ ለመጀመሪያም ለመጨረሻም ጊዜ የተቀደደው እዛ ቦታ ነው። ለምን ተቀደደ? ከእንግዲህ በኋላ የሰው ሊቀ ካህን አይኖርም። በሰማያት ያለፈ ታላቅ ሊቀ ካህናት ኢየሱስ ክርስቶስ ነው። አንተ ያቺ ቀን የአዲሲቷ መቅደስ ኢናጉሬሽን ነው ቀኑ። ኢየሱስ ሊታረድ ነው በጎልጎታ ቀራንዮ። ስለዚህ ከአሁን በኋላ የሰው ሊቀ ካህን አያስፈልግም። አንተ ራሱ በራሱ ሻረው። ወሰዱት። ኢየሱስ በአደባባይ ተሰቀለ። ሰው ሁሉ በሚያይበት፣ አላፊ አግዳሚ በሚመላበት ተሰቀለ። ለምን? the holy calling ቅዱሱ አጠራር ማንም ሊደግመው አይችልም። ለዚህ እኮ ለጻድቅ የሚሞት በጭንቅ ይገኛልና ስለ ቸርሶ ሊሞት የሚደፍር ምናልባት ይገኝ ይሆናል። ግን ዘመኑ በደረሰ ጊዜ ክርስቶስ ለኃጢአተኞች ምን አለ? ለኃጢአተኛ የሚሞት ኢሚቴት የማይደረግ ፍቅር
መስቀል ላይ ወጣና እንዲህ አለ ተፈጸመ። እስቲ ተፈጸመ በሉ ባካችሁ። ተፈጸመ አለቀ። የሚገርማችሁ ነገር ብዙ ጊዜ ብዙ በዝማሬዎቻችን እንናገራለን። አሪፍ አገላለጽ ነው። ፀሐይ ኢየሱስን እርቃኑን ማየት አቅቷት ጨፈነች፣ ተሸፈነች፣ ጨለመች የሚሉ መዝሙሮች አሉን አይደል እንዴ? ብዙ መዝሙሮች አሉ። የሚገርማችሁ ነገር አንድ ሚስጥር ልንገራችሁ። የእግዚአብሔር ቃል የሚናገረው ኢየሱስ ክርስቶስ እውነተኛው የፋሲካ በግ ነው። እውነተኛው የፋሲካ በግ ነው። የድሮ የፋሲካ በግ ለኢየሱስ ክርስቶስ ጥላና ምሳሌ ነው። እውነተኛው የፋሲካ በግ የናዝሬቱ ኢየሱስ ይባላል። ያ የፋሲካ በግ ደግሞ እንዲሰቀል ቀራንዮ ጎልጎታ ላይ የወሰዱት ሰዓት 6 ሰዓት ነበር አይልም ሰዓቱ? ጠራራ ፀሐይ ወደ 9 ሰዓት እየሄደ ነው ሰዓቱ። ጠራራ ፀሐይ ያለበት እንኳን እዚህ ኢትዮጵያ ያለ ሀገር ቀርቶ እነሱ ፀሐያማ የሆነ ሀገር ሚድል ኢስት ክው ያለ ፀሐይ የሚወጣበት ሰዓት ነው። የፋሲካው በግ ደግሞ ፀሐይ ስትጠልቅ ረዱት ነው የተባለው። የሚገርማችሁ ነገር እግዚአብሔር አምላክ እኔን ለማዳን ትንቢት እንዲፈጸም እንዲያደርገ ፀሐይ ጥለቂ። እዚህ ጋር እውነተኛው የፋሲካ በግ እየታረደ ነው። የድሮቹ የፋሲካ በጎች ሲታረዱ ፀሐይ እስኪጠልቅ ይጠበቃል። አሁን አዲስ የመጣው የፋሲካ በግ ፀሐይን አጥልቆ ይሞታል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ ከጥሪው በሉ አጠራሩ ይገርማል በሉ እስቲ። ኑ ብሎ በላውድ ድምጽ አይደለም የሚጠራው። በደምና አላለም። ቤዛ ሆነልን፣ አዳኝ ሆነልን። በጣም ብዙ ነገር እናወራ ነበር፣ ሰዓት ይገድበናል። ነገር ግን ሁለተኛ የምንደሰትበት አንደኛው ምክንያት ምንድነው? ሆሊክ ቅዱስ አጠራር። ሁለተኛው በቅርቡ መጥቶ ይወስደናል። አሜን በሉ ባካችሁ። ኩይዝ የለ፣ ኤግዛም የለ፣ ፈተና የለ፣ ካፌ የለ፣ ብር ማጣት የለ፣ የቤት ኪራይ የለ፣ ለነደሬ የለ፣ ዶርም መሄድ የለ፣ ቸርች እስከ 3 ተኩል ብቻ ነው የሚቻለው የለ። ወይኔ አላፈቃችሁ። አንድ ቀን ይመጣል ኢየሱስ፣ በደመና ይመጣል። ይሄ ሰማይ ይከፈታል። የኛ ተስፋ የሆነው ኢየሱስ ክርስቶስ በደመና ሊወስደን ይመጣል። አንጠራጠርም፣ አንጠራጠርም፣ አንጠራጠርም። ይመጣል ኢየሱስ ይመጣል።